የስልጣኔ መነሻ የጥበብ መፍለቂያ የሆነችው የምስራቋ ፈርጥ ሐረር በርካታ ቋሚና ተንቀሳቃሽ እንዲሁም የሚዳሰሱና የማይዳሰሱ ቁሳዊና ሃይማኖታዊ ቅርሶችን በጉያዋ አቅፋ የያዘች ተመራጭ የቱሪስት መዳረሻም ነች። ሐረር ከተማ የዘመናዊ ከተሜነት እሳቤ ቀድሞ በመተግበር ተጠቃሽ ብትሆንም ለበርካታ ዓመታት ለውጥን እንደናፈቀች የሕዝቦቿም የመልማት ፍላጎት ከምኞት መሻገር ሳይችል ቆይቷል። ከቅርብ ጊዜ ወዲህ ግን በተለይም ከኮሪደር ልማቱ ማግስት የክልሉ መንግስት የአካባቢያዊ ጸጋዎችንና አቅሞችን መነሻ ያደረጉ ውጤታማ ስራዎችን በተቀናጀና በተናበበ መልኩ እያከናወነ ይገኛል። በአነስተኛ ወጪ በላቀ የአመራር ጥበብና ቁርጠኝነት ሕዝብን በማስተባበር እየተከናወኑ የሚገኙ ስራዎች የከተማዋን ታሪክና ቀደምት ስልጣኔ በሚመጥን ደረጃ እንድትገኝ የሚያስችሉ ናቸው። ሐረር ዛሬ ካንቀላፋችበት ነቅታለች። ወደ ኋላ የቀረችባቸው ዓመታትን ለመካስ በሚያስችል ደረጃ ቀንና ሌሊት እየተሰራ ሲሆን አመራሩም ለስራዎቹ ጥራትና ፍጥነት በላቀ ኃላፊነት ክትትል እያደረገ ይገኛል። ለዓመታት አንቀላፍታ የቆየችው የሐረር ከተማ ዛሬ ላይ በየዕለቱ አዳዲስ ነገር የሚታይባት ከተማ ሆናለች። የተሽከርካሪና የብስክሌት መንገዶች እንዲሁም የእግረኛ መንገድና የአረንጓዴ ስፍራ ዘመናዊ የመንገድ ዳር መብራቶችን ባካተተ መልኩ እየተሰራ የሚገኘው የኮሪደር ልማትም ከተማዋን ለነዋሪዎች ምቹ ውብና ማራኪ እንድትሆን አስችሏል። የክልሉ ሕዝብና መንግስት እጅ ለእጅ በመያያዝ እያኖሩት የሚገኘው አዲስ የስኬት ታሪክም የከተማዋን ውበት የገለጠ ብቻ ሳይሆን በክልሉ ያለው እምቅ የቱሪዝም አቅምን ለመጠቀም የሚያግዝ ነው። በከተማና በተለያዩ አካባቢዎች እውን የተደረጉና እየተደረጉ የሚገኙ የኮሪደር ልማት ስራዎችም ለክልሉና ከተለያዩ የአገሪቱ አካባቢዎች ለመጡ በርካታ ዜጎች የሥራ ዕድልን በመፍጠር ተጠቃሚ ያደረገ፣ ቀደም ሲል ከጽዳት መጓደል ጋር በተያያዘ ሲስተዋሉ የቆዩ ችግሮችን በመቅረፍ ረገድም ተጨባጭ ውጤት አስገኝቷል። የሐረርን ከፍታ ሲመኙ የነበሩ የከተማዋ ነዋሪዎችም እንደ ቀድሞ አሻግረው በማየት የሚቀኑ ሳይሆኑ እያደረች እየፈካች በምትገኝ ከተማቸው ልማት ላይ ሁሉን አቀፍ ድጋፍ እያደረጉ ይገኛሉ። የሕዝቡን ኢኮኖሚያዊ ተጠቃሚነት በሚያሳድግ መልኩ እየተሰሩ የሚገኙ ሥራዎችና የታዩ ውጤቶችም የሐረርን ገናናነት ዳግም እውን ማድረግ እንደሚቻል አመላካች ነው።